አንተ ዋይፋይ ተከፍታለህ እንጂ ነብዩን ባየኸው ሶሪያውያን ዘንድ የሚወራውን በጆሮ ይሰማ ነበር አብሮ ሳይኖር። ይቅርታ አድርግልኝ 5ጂም 6ጂም 7ጂም ላንተ ምናምንቴ ነበር። ምን ያደርጋል? የሚበልጥ ዕውቀት የሚበልጥ ጸጋ እዚህ ቦታ ውስጥ አለ። ዕውቀት ጥሩ ነው፣ በጎ ነው። እሱን ማውገዝ ፈልጌ አይደለም። ነገር ግን የዚህን ዓለም ኑሮ አቀለለልን፣ የነፍሳችንን ሕይወት ግን አከበደብን። አሁን በዚህ በዘመናችን በፈሪያ እግዚአብሔር የሚኖረው ኋላ ቀር፣ መረን የወጣው ደግሞ ተራማጅ ተብሎ የሚጨበጨብለት፣ ሙሰኛው የገባው ታማኙ ያልገባው፣ ያኛው የተተኮሰ ይሄ የኮሰሰ አረሙ ስለበዛ አይደለም። ትበልጥ ነበር ደከም፣ ታሸንፍ ነበር ተሸንፍ፣ ጸጋን ሁሉ ጣል አቅመ ቢስ ሆን። የማንም አረሙ ጀርባቸው ተጠመዘዘ፣ አእምሯቸው ደነዘዘ፣ አስደናቂ ሱሰኞች ሆኑ። እናንተም ዝም ማሰኘት ስትፈልጉ ስልክ ትወረውሩላችኋላችሁ። ዝም እንዲሉ እንጂ የሚፈልጉት በጸጥታ በጭምትነት ሕይወት ውስጥ ክርስቲያን እንዲሆኑ መች ታደርጋላችሁ? ለምንድነው የምታገቢው? ለምንድነው የምታገባው? ለምንድነው ያገባው? ለምንድነው ያገባሽው? ለምንድነው እጮኛ የምትይዘው? ለምንድነው እጮኛ ያሽው? ለምንድነው የምትኖረው? በጋብቻ ምክንያት የሚገኘውን ጽድቅ ገንዘብ ለማድረግ ነው። እንደው ይቅርታ አርጉልኝ፣ ትንቢትም ፉከራም አይደለም። የማንሰራባት ሌሊት ትመጣ ይሆን በሚቀጥሉ ዘመና? የአደባባይ በዓላቶቻችን እንደዚህ የምናከብር ይመስላችኋል? ወደፊት በቃ መረር ብለን እንነሳ፣ ስንዴ እናብቅላ። የሚመጣው ትውልድ የሚሸከመው ደግ ስራ እንስራ። መቅደሳችን በሰው ዳግመኛ እንዲሞላ፣ ቤተ ክርስቲያናችን ትዝታ እንዳትሆን፣ ይሄ በዓላችን እንደደመቀ እንዲቀጥል፣ ቅዳሴያችን እንደተሰማ፣ የወጡት እንዲገቡ፣ የራቁት እንዲመጡ፣ የተብረከረኩትን የሚደግፍ፣ ሐሽሽ ያደነዘዛቸውን የሚያነሳ ኑ አብረን ስንዴ እናብቅላ። እንመካከርበት ርዕሳችን ኖ አብረን ስንዴ እናብቅል በሚል ርዕስ ይሆናል። የግብፅ ቤተ ክርስቲያን ልጆቻቸው ከማመን ወደ አለማመን እየሄዱባቸው ተቸግረው ነበረ። መፈራታቸው እየጠፋ ግርማቸው እየራቀ መከራም እየበዛባቸው አስጨናቂ ዘመን ላይ ደርሰው ነበረ። ያን ጊዜ አንድ ወጣት የዚችን ቤተ ክርስቲያን ሂደት በጥንቃቄ አየ። ምን አደረገ መሰላችሁ? ወደ አስፈሪ ሁኔታ ትንደረደር የነበረችው የግብፅ ቤተ ክርስቲያን በየገዳማቶቿ ኢኮኖሚያዊ አቅሟን እያሳደገች ለካይሮና ለእስክንድሪያ ታላላቅ ፕሮጀክቶችን እያቀረበች የወተት አቅርቦቷ ከፍ እያለ ኢኮኖሚያውም እያደገ ሄደ። የተወደዳችሁ ኦርቶዶክሳውያን፣ ፓትርያርክ ሺኖዳ ኑ አብረን ስንዴ እናብቅል ያሉት የቤተ ክርስቲያኒቷን ግርማ መመለስ ካዩ በኋላ፣ አዎ ወደ ማሸነፍ መጥተዋል። የማያምኑትን ወደ ማሳመን ተሸጋግረዋል፣ ጠንክረዋል። ምክንያቱም በጸጥታ ስንዴ ማብቀል ይዘዋል። የተወደዳችሁ ኦርቶዶክሳውያን፣ በዓለማችን ላይ በፍጥነት ምን ያህል አረም እየበዛ እንደሆነ ታውቃላችሁ? ምን ያህል እንክርዳድ እየበዛ እንደሆነ ትረዳላችሁ? በምድራችን ላይ በፍጥነት እግዚአብሔር የለሽ የሆነ ትውልድ መፈጠር ጀምሯል። ለዚህ ነው ምስራቅ አውሮፓ ብቻ 49% እግዚአብሔር የለሽ ወደ መሆን የተሸጋገረው። እኔ በቅርቡ አንድ አውሮፓዊት ሀገር ሄጄ ነበር። በጣም የሚያምር ቸርች አየሁ። ግርማው ያስደንቃል። ቆሜ ፈዝዤ አየሁት። አጠገቤ የነበረችው ልጅ ግን መምህር ያስገርማል አይደል አለችኝ። አዎ አልኳት። ግን ምን ያደርጋል ባዶ ሆኗል አለችኝ። ምን ነው አልኳት። አምልኮ የለበትም፣ ጸሎት የለበትም፣ ዝማሬ የለበትም፣ ሰው የለበትም አለችኝ። የት ሄደ ሰው ብዬ ጠየቅኳት። እንደ ሀገር መስሎኝ። ሰውን ማየት ከፈለክ
አርብ ማታ፣ ቅዳሜ ማታ፣ እሁድ ማታ በለንደን ጎዳናዎች ያቸዋለች። እውነትም አርብ ማታ፣ ቅዳሜ ማታ አገልግሎት ነበረንና ወደ ከተማ ስንወጣ ብዙዎቹ የለንደን ጎዳናዎች በእነዚያ ወጣቶች ተሞልተው ነበር። ለካ መቅደሱ ባዶ የሆነው ናይት ክለቡን ሞልተውት ነበር። ለካ ዕጣን ማጨስ የተዉት በብርቱ ሲጋራ እያጨሱ ነበር። ለካ ከጌታችን ጽዋ የተራራቁት እነሱ የወይን ጽዋ ጠርሙስ ጠጥተው እየተሳከሩ ነበር። ለካ ከጸጋ ልብሳቸው ከኢየሱስ ክርስቶስ የራቁትና እርቃናቸውን የሆኑት ለካ ለዛ ነበር። ወገኖቼ አረሙ በልቷቸው ነበር። ምዕመናን ይሄ እኔና እናንተ የምንቆርብበት መቅደሳችን ነገ ከነገ ወዲያ ሙዚየም እንዳይሆን፣ ቅርስ እንዳይሆን፣ ታሪክ እንዳይሆን፣ እንዳይሆን፣ ለመጽናኛነት ብቻ የሚቀመጥ እንዳይሆን ኑ አብረን ስንዴ እናብቅላ። በዓላችን እኮ ያምር ነበር። አቤት መቅደሳችን በሰው ተጥለቅልቆ ትዝታ እንዳይሆንብን ኑ አብረን ስንዴ እናብቅል። በጸጥታ ስንዴ እናብቅል። ልንለውጠው ልንውጠው ከማንችለው አረም ጋር ለመንቀል ከምንታገል ኑ ስንዴ በማብቀል አረሙን መዋጥ እንክርዳዱን ማጥፋት ይቻላል። ኖ አብረን ስንዴ እናብቅል። የተወደዳችሁ ክርስቲያኖች፣ አንድ ሰው ከአድዋ ጦርነት በኋላ ለእንግሊዝ ፓርላማ አንድ ምክረ ሐሳብ አቀረበ ይባላል። እውነተኛ ታሪክ ነው የምነግራችሁ። በ1872 የተፈጸመ ጉዳይ ነው የምተርክላችሁ። በአፍሪካ ጎዳናዎች ተመላለስኩ። አንዲት አገር ተመለከትኩ። ወንጀል የለም፣ ስግብግብነት የለም። በጣም የታረመ መልካም ጸባይ ያላቸው፣ ፍቅራቸው ልዩ ነው። ምን አይነት መልካም አገር ናት ብሎ ይልና እቺን አገር ቀኝ ግዛት እንገዛታለን ብዬ አላምንም አላቸው። I don't think that we can conquer this country። እቺን አገር እንይዛታለን ብዬ አላምንም አለ። ይቀጥልና unless we break down the very backbone of this country፣ የዚህችን አገር የጀርባ አጥንት ካልሰበርን በቀር አለ። የጀርባ አጥንቷን ሲናገር ሊሰበር የሚገባው የጀርባ አጥንቷ አለ which is her spiritual education centers፣ የመንፈሳዊ ትምህርት ቤቶቿ ማዕከላት ናቸው። እነሱን የሰበርን እንደሆነ አለ ይቺን አገር ቀኝ ግዛት መግዛት እንችላለን አላቸው። ስለዚህ የቤተ ክርስቲያንን ትምህርት ያገለለ፣ እግዚአብሔርን መፍራትን ያስወገደ፣ እግዚአብሔርን ማወቅን ያባረረ፣ የምዕራባውያንን ትምህርት ሥርዓት የተከተለ አዲስ ትውልድ በዘመናዊ ትምህርት ስም ተፈጠረ። መንፈሳዊው ትምህርት የታረመ መልካም ጸባይ እንደሰጠ ተረድተዋል። እግዚአብሔራዊው ዕውቀት ሰውን አንድ እንዳደረገው ገብቷቸዋል። ስለዚህ እግዚአብሔርን መፍራት፣ ሰማያዊ ሕይወት፣ አገር መውደድ፣ ሰውን ማክበርን የሚሰጠውን ትምህርት ቀስ በቀስ ገሸሽ አደረጉት። አንድ የዛ ዘመን ተማሪ የሰጠውን ምስክርነት እዚህ ጋር ላንሳላችሁ። ምን አለ መሰላችሁ? ከዕለታት አንድ ቀን ከሚያስተምሩን ምዕራባውያን ፈረንጆች አንዱ ቤት ውስጥ ሄጄ ያልገባኝን ልጠይቀው ሊያስጠናኝ ተቀጣጥረን
እቤቱ ሲሄድ በአጋጣሚ አልነበረም አለ። አንዲት መልእክት ጽፎልኛል አለ፣ አጭር መልእክት። እስከመጣ ድረስ ሻይና ዳቦ አስቀምጬልሃለሁ፣ እሱን እየበላህ ጠብቀኝ ይላል አለ። እንዳለውም አገኘው። እየበላው ጠረጴዛዋ ላይ ዞር ዞር ስል አንድ ጽሑፍ አገኘው ይላል ይህ ተማሪ። ጽሑፏ እዛ ላሉ አለቆቹ የላካት ጽሑፍ ናት። ምን ትላለች አለ? እመኑኝ በጦር ሜዳ በግንባር አውድማ ያጣናትን ሀገር በእነዚህ ዩኒቨርሲቲዎቿ በልጆቿ አማካኝነት እናፈርሳታለን፣ ልጆቿ የሚያፈርሷት ሀገር እንሰራለን የሚል ጽሑፍ አየዋል። እስኪ እውነት እንነጋገር ከተባለ እስከ ዛሬ ድረስ የጸብ ልዩነቶቻችን የት የተነኮሩ ይመስሏችኋል? አንብቡ። በየዩኒቨርሲቲዎቻችን አይደለምን? ትምህርት ዕውቀት ጥሩ ነው፣ በጎ ነው። እሱን ማውገዝ ፈልጌ አይደለም። ነገር ግን የዚህን ዓለም ኑሮ አቀለለልን፣ የነፍሳችንን ሕይወት ግን አከበደብን። እውነት እንነጋገር ከተባለ አሁን በዚህ በዘመናችን ሌብነት ተወድሶ ታማኝነት ኮሶ ምናየው ለምንድን ነው? አረሙ ስለበዛ አይደለም። በፈሪያ እግዚአብሔር የሚኖረው ኋላ ቀር፣ መረን የወጣው ደግሞ ተራማጅ ተብሎ የሚጨበጨብለት አረሙ ስለበዛው አይደለም። ሙሰኛው የገባው ታማኙ ያልገባው፣ ያኛው የተተኮሰ ይሄ የኮሰሰ አረሙ ስለበዛ አይደለም። እውነት እንነጋገር ከተባለ ምዕመናን ንጽህና በርኩሰት ፊት በዚህ ዘመን አላፈረም። ድንግልና በዘማውያን ፊት ማፌዣ አልሆነም። ዘረኛ ለመሆን በዚህ ዘመን አላስኮነነም። አንድ የሆነ ከረጢት ውስጥ አለመግባት አላስደበደበም። ምንድነው ይህ ሁሉ የሆነው? የተሰጠው አረም ነው። ክርስቲያኖች ፊዚክስ ማጥናት ጥሩ ነው። ክርስቲያን መሆን ግን ፊዚክስን ከማጥናት በላይ። የፊዚክስ ሰው ስትሆን ስለ ዲስፕሌስመንትና ስለ ቡያንት ፎርስ ልታጠና ትችላለህ። እሰየው፣ አጥና። ክርስቲያን ከሆንክ ግን የዚህን የዲስፕሌስመንትና የቡያንት ፎርስ የመስጠን ሕግ ክርስቲያን በመሆን ግን ታፈርሰዋለህ። እንደ ቅዱስ ጴጥሮስ ውሃ ላይ ትረማመዳለህ። እዚህ ቤት የሚበልጥ ዕውቀት አለ። እዚህ ቤት የሚበልጥ ጸጋ አለ። ለዚህ ነው ጌታ ከሶሎሞን የሚበልጥ ከዚህ አለ ያለው። በዓለም ካለው ጥበብ በላይ ጥበብ ይዘህ ባዶ ሆንክ። ስንዴ ሆነ ትበልጥ ነበር፣ ደከም። ታሸንፍ ነበር፣ ተሸነፍ። ጸጋን ሁሉ ጣል፣ አቅመ ቢስ ሆንክ። የማንም አረም ዋጥ። አንተ ዋይፋይ ትከፍታለህ እንጂ ነብዩን ባየኸው ሶርያውያን ዘንድ የሚወራውን በጆሮ ይሰማ ነበር። አብሮ ሳይኖር ዋይፋይ አያስፈልግህም ነበር። ይቅርታ አድርግልኝ፣ 5Gም 6Gም 7Gም ለአንተ ምናምንቴ ነበር። ምን ያደርጋል? ስንዴውን የሚበልጥ ሕይወት፣ የሚበልጥ ዕውቀት፣ የሚበልጥ ጸጋ እዚህ ጎተራ ውስጥ አለ። ናና ስንዴሁ፣ ናና ስንዴሁ። ዓለም ሲያቆም አንተ ትጀምራለህ። ዓለም እጅ ሲሰጥ አንተ እጅ ማሰጠት ትጀምር፣ ታሸንፋለህ። የተወደዳችሁ ክርስቲያኖች ኑ አብረን ስንዴ እናቅላ። ቁም ነገር ላይ እንስራ። ምን ላይ እንስራ? እውነት እንነጋገር ከተባለ ይሄ ሁሉ ስም፣ ይሄ ሁሉ ህዝብ ስንዴ ወደ መሆን ወደ ማወቅ ቢቀየር፣ ወደ ሰከነ ህይወት ብንቀየር ምን አይነት ልንሆን እንደምንችል እስኪያስቡ። ልጆች ለእግዚአብሔር ቤትና ለእግዚአብሔር በመስጠት ስንዴ አታበቅልም እንዴ? ጌሞች በሉብህ እኮ አታውቀውም አንተ።
ጀርባቸው ተጠመዘዘ፣ አእምሯቸው ደነዘዘ፣ አስደናቂ ሱሰኞች ሆኑ። እናንተም ዝም ማሰኘት ስትፈልጉ ስልክ ትወረውሩላችኋላችሁ። ዝም እንዲሉ እንጂ የሚፈልጉት በጸጥታ በጭምትነት ህይወት ውስጥ ክርስቲያን እንዲሆኑ መች ታደርጋላችሁ? የታል ስንዴው? ቤት ስንዴው አለ። አገልጋዮችም ካልነቃ ተገልጋዮችም ካልባንን እንዲሁ እንደተደማመቀን የሚቀጥል አይሆን እንደዘመርን እንደዚህ እንደሚል ምክንያቱም ትዝታ እንድንሆን ነው የሚሰሩት። ቀስ በቀስ አንደኛ ስንዴና ቅላ ምን አርገ የጋብቻን ዓላማ እሱም ጽድቅ መሆኑን የተረዱ ስንዴዎችን እናብቅላ። ለምንድነው የምታገቢው? ለምንድነው የምታገባው? ለምንድን ያገባው? ለምንድን ያገባሽው? ለምንድነው ጮኛ የምትይዘው? ለምንድነው ጮኛ ያሽው? ለምንድነው የምትኖረው? በጋብቻ ምክንያት የሚገኘውን ጽድቅ ገንዘብ ለማድረግ ነው። ባለፈ ባገደመ ጉዳይ ትዳራቸውን የሚፈቱ ሳይሆኑ የሚታገሱ የሚችሉ ስንዴዎችን እናብቅላ። ኪዳናቸውን የሚያስቡ በእግዚአብሔር ፊት የገቡትን ኪዳን የሚያስቡ ስንዴዎችን እናብቅላ። አንዳቸው ለአንዳቸው የሚኖሩ ስንዴዎችን እናብቅላ። ችግራቸውን በሰከነ መንገድ በውይይት የሚፈቱ የትውልድ ሸክም የሚገባቸው፣ የልጆች ሸክም የሚገባቸው፣ የቤተ ክርስቲያን ሸክም የሚገባቸው ስንዴዎችን ሁና። የተወደዳችሁ ክርስቲያኖች ይህ ዓለም እርግጡን እንነጋገር ባንጋባ ደስ ይለዋል መረን ብንወጣ፣ ካገባን ደግሞ ባንጸንስ ደስ ይለዋል ሰው እንዳይበዛ። ከተጸነሰ ደግሞ የሚያስወርዱበት ብዙ ኪዮስክ አላቸው ወንጀል እንድንሰራ ኃጢአት እንድንሰራ። ይሄ ሁሉ ሆኖ ካበቃ ደግሞ አረም የሚያደርጉበት ብዙ ስልት አላቸው። ስንዴ እናብቅላ። ከራሳችን ጀምረን ከቤታችን ጀምረን ከኑሯችን ጀምረን ስንዴን ሁና። ከልጆቻቸው ጋር የሚያመሹ የልጆቻቸውን ሽታ የሚያውቁ ወላጆች ይኑሩና። ከልጅ በላይ ኳስ የበልጦብህ ነው ልጅህን አንድ ቀን እንኳን የማታየው። ከጓደኞች ጋር ምንም ለውጥ የማታመጣበትን ጨዋታ በሚስት ጊዜ የምትተካው ስንዴው ነው። እሱ ነው እኮ እየቆየ ቅድም ያልኳችሁን የተተዉ ልጆች፣ የተጎሳቆሉ ባለትዳሮች፣ የፈረሱ ቤተሰቦች፣ መረን የወጡ የኃጢአት ግንኙነቶች የሚያመጡት እኮ እነዚህ ናቸው። ስንዴው ነው። እንደው ይቅርታ አርጉልኝ፣ ትንቢትም ፉከራም አይደለም። የማንሰራባት ሌሊት ትመጣ ይሆን በሚቀጥሉ ዘመናት? የአደባባይ በዓላቶቻችን እንደዚህ የምናከብር ይመስላችኋል? ወደፊት በቃ መረር ብለን እንነሳ፣ ስንዴ እናብቅላ። የሚመጣው ትውልድ የሚሸከመው ደግ ስራ እንስራ። መቅደሳችን በሰው ዳግመኛ እንዲሞላ፣ ቤተ ክርስቲያናችን ትዝታ እንዳትሆን፣ ይሄ በዓላችን እንደደመቀ እንዲቀጥል፣ መስዋዕታችን እንደሰመረ፣ ዕጣናችን እንደተጎለጎለ፣ ማህሌታችን እንደደመቀ፣ ቅዳሴያችን እንደተሰማ፣ የወጡት እንዲገቡ፣ የራቁት እንዲመጡ፣ የተብረከረኩትን የሚደግፍ፣ ሐሽሽ ያደነዘዛቸውን የሚያነሳ፣ ብልጭ ድርግም እያለ ከተማችንን ያሳበዳትን ነገር የሚዘጋ ኑ አብረን ስንዴ እናብቅላ። እናንተ እናቶች፣ እናንተ ተደማጮች ናችሁ። እናንተ ትታፈራላችሁ። እናንተ የልጆቻችሁ የመጀመሪያ መምህርቶች ናችሁ። ታዲያ ስራ እንስራ፣ ኋላ እንዳይቆጨ። ከትናንት ዘግይተናል፣ ይሄ እርግጥ ነው። ከነገ ግን እንዳናረፍድ ምዕመና። ከትላንት መዘግየታችን አሁን ባለመንቃታችን ብርቱ ወቀሳ ይገጥመን ይሆናል። ግን እንፍጠን። ልጆቿ መቅደሷን የሞሏት ዲያቆናቶቿ ከመብዛቷቸው የተነሳ ተራማ ይደርሳቸው ቤተክርስቲያን እናድርጋታ፣ ሕይወት እናድርጋታ። ይቅር እሺ፣ ስንዴ ማብቀሉ መረዳዳቱ እንኳን ይቅር ወገኖቼ፣ ቢያንስ መተቻቸትና መነቃቀፍ ይቅር። ኖ አብረን ስንዴ እናብቅል። ይቆየን።